ሰላም እንደምን አመሻችሁ። ይህ የተለያዩ ከሀገር ውስጥና ከሀገር ውጭ የሚገኙ ዜናዎችን አጠናቅረን የምናቀርብበት የትኩስ መረጃ የዩቲዩብ ቻናላችን ነው። የተለያዩ ፕሮግራሞችን ይዤ የቀረብኩላችሁን የሚኪያስ ነኝ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። የዕለቱ አርዕስተ ዜና። በዘውዱ ሀፍቱ ግድያ የዕድሜ ልክ እስር የተፈረደባቸው ግለሰቦች እንዴት በነፃ እንዲሰናበቱ ተወሰነ? ከ3 ዓመት በፊት በትግራይ ክልል መቀለ ከተማ በአሰቃቂ ሁኔታ የተገደለችው ዘውዲቱ ሀፍቱ ግድያ ተጠርጥረው የዕድሜ ልክ ጽኑ እስራት ተላልፎባቸው የነበሩ 2 ፍርደኞች በነፃ እንዲሰናበቱ ተወስነዋል። ውሳኔው በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ነቀፌታም ገጥሞታል። በማህበራዊ ሚዲያ ላይ ቁጣቸውንም ገልጸዋል። የመቀለ ከተማ መካከለኛ ደረጃ ፍርድ ቤት ትናንትና ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴ እና ሁለተኛ ተከሳሽ አንገሶም ኃይለማርያም የተባሉ ፍርደኞች በነፃ እንዲሰናበቱ ተወስኗል። እዚህ ብይን ላይ የተደረሰው በፍርድ ቤት በማስረጃ ቀርቦ የነበረ ዲጂታል ማስረጃ ከመዝገብ ቤት ጠፍቷል መባሉን ተከትሎ መሆኑን የዘውዱ ቤተሰቦች ለቢቢሲ ገልጸዋል። ይህ ወሳኝ ዲጂታል ማስረጃ ከዘውዱ ሀፍቱ ስልክ ጋር የተያያዘ እንደሆነ ተገልጿል። በአክሱም ዩኒቨርሲቲ የሕግ መምህርና የዘውዱን ግድያ በተመለከተ የነበረውን የፍርድ ሂደት በቅርበት ሲከታተል የነበረው ኪሮስ ኃይለስላሴ ማስረጃ ከፍርድ ቤት ጠፍቷል የሚለው በስፋት ቢሰራጭም ከፍርድ ቤት ያገኘው መረጃ ከዚህ የተለየ መሆኑን ለቢቢሲ አስረድቷል። የመቀለ ከተማ ነዋሪ የነበረችው ዘውዱ ነሐሴ 13 2015 ዓ.ም የአሸንዳ በዓል እንዲሁም የጓደኛዋን ልደት ለማክበር በወጣችበት በከተማው አዲ ሀውሲ ተብሎ በሚጠራው አካባቢ ምሽት ላይ ተገድላለች። የመቀለ ከተማ መካከለኛ ፍርድ ቤት ሐምሌ 4 2017 ዓ.ም በዋለው ችሎት ግድያውን ፈጽመዋል በተባሉት 2 ተጠርጣሪዎች ላይ ዕድሜ ልክ ጽኑ እስራት ወስኖም ነበር። የዘውዱ ግድያና የፍርድ ሂደት ከፍተኛ ትኩረት ስቦ የነበረ ሲሆን ጉዳዩን አነጋጋሪ ካረጉት መካከል አንደኛው ተከሳሽ ያሬድ ገብረስላሴ እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥና አሁን የትግራይ ፖሊስ ምክትል ኮሚሽነር ኮሎኔል ገብረስላሴ በላይ ልጅ መሆኑ ነው። ኮሎኔል ገብረስላሴ የሁለተኛ ተከሳሽ አንገሶም ኃይለማርያምን ዘመድ ናቸው። የችሎት ውሎ የተረበሸባቸው ጊዜያቶችም ነበሩ። በፍርድ ሂደቱ ወቅት ዳኞች ላይ ጫና እየተደረገ እንደሆነ ሲገለጽ የነበረ ቢሆንም ዳኞች በአንድ ወቅት ላይ ስራቸውን ለማቋረጥ እንደተገደዱ ማስታወቃቸው አይዘነጋም። ከመጀመሪያው ውሳኔ በኋላ ፍርደኞቹ ባለፈው ዓመት ላይ ለጠቅላይ ፍርድ ቤት ይግባኝ አቅርበዋል። ፍርድ ቤቱ ይግባኝ አያስጠይቅም ብሎ የመካከለኛው ፍርድ ቤት ውሳኔ እንዲጸና አዟል። ፍርድ ቤቶቹ ከዚህ በመቀጠል ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ማለታቸውን ኪሮስ ይናገራሉ። ሰበር ሰሚ ችሎትም ጉዳዩን አምና ውሳኔ ወደ ተሰጠው ፍርድ ቤት መልሶ ማስረጃ እንዲጣራ ትዕዛዝ ሰጥቷል። ሰበር ሰሚ ችሎት በብሔራዊ መረጃና ደህንነት አገልግሎት ኦሪጂናል ማስረጃው ቀርቦ እንዲጣራ እንዳዘዘም ይገልጻል። ዋነኛ ኦሪጂናሉ ዲጂታል ማስረጃ በፌዴራሉ መስሪያ ቤት እንዲቀርብ ከዚያም እንዲጣራ እንዲሁም ባለሙያ ቀርቦ ሙያዊ ማብራሪያ እንዲሰጥ ትዕዛዝ ተላልፏል። የትግራይ ፖሊስ ኮሚሽን ማስረጃ እንዲያመጣ ተጠይቋል። ነገር ግን ከፌዴራል ተቋም ጠይቆ ማስረጃ ማቅረብ አልተቻለም ሲል ኪሮስ ይናገራል። ለዚህ ምክንያቱ አሁን ባለው የፖለቲካ ሁኔታ ከፌዴራል ተቋም ዲጂታል ማስረጃውን የሚተረጉሙና ሙያዊ አስተያየት የሚሰጡ ባለሙያዎች ወደ መቀለ መምጣት አይችሉም ብሏል መሆኑ ያስረዳሉ። የዘውዱ ታናሽ እህት ብርቱካን ሀፍቱ ትላንት ስለተላለፈው ብይን ለቢቢሲ እንደተናገረችው ተከሳሾቹ ይግባኝ ማለታቸውን ተከትሎ ይከላከሉ ወይስ አይከላከሉ የሚለውን ለመወሰን ቀጠሮ ተሰጥቶ ነበር። በትላንቱ የፍርድ ቤት ቀጠሮ ስለ ሞባይሉ የሚያስረዳ ፖሊስ ኮሚሽነር ይምጣ ተብሎ ነበር ያለችው ብርቱካን ጭራሽ የሚያስጠረጥር ነገር የለም ተብሎ በነፃ እንዲወጡ ተወስኗል ስትል የተሰጠውን ትዕዛዝ ታስረዳለች። ኪሮስ እንደሚለው የተከሳሾቹ ጠበቃ ባለፈው ማስረጃ ጉዳዩ እንዲታይ ተከራክረዋል። ፖሊስና አቃቤ ሕግ ማጣራት ካልቻሉ ባለው ማስረጃ ጉዳዩ ይታይ ብለው ተከራከሩ። አቃቤ ሕግ ማስረጃ መቅረብ አለበት፣ ማጣራቱ መቀጠል አለበት ብሎ በይበልጥ መከራከር ነበረበት። ግን
በነበረው በቂ ያልሆነ ማስረጃ ፍርድ ተሰጠ ብሏል። የትግራይ ክልል ፖሊስ ኮሚሽነር ፌዴራሉ መስሪያ ቤት ኦሪጂናል ማስረጃ እንዲያመጣ ቢታዘዝም አለማምጣቱን ይገልጻል። ፍትህ ለማስፈን የተቻለውን ያህል ጥረት ሳይደረግ አምና እንዲቀጡ ያደረጋቸው ማስረጃ ብቻ በማየት ተቃራኒ ውሳኔ ላይ ተደረሰ። ለተጨማሪ መረጃም አልቀረበም ይላል አቶ ኪሮስ። ኪሮስ እንደሚያስረዳው ከሆነ የትላንቱ ውሳኔ ያስተላለፉት ሁለት ዳኞች ተከሳሾቹ ምንም መከላከል ሳይቀርብባቸው ነፃ እንዲሆኑ ሲወስኑ፣ አንደኛው ዳኛ የቀረበው ማስረጃ መከላከል አለባቸው ያስጠረጥራቸዋል የሚል ተቃውሞ አስመዝግቦ ውሳኔው ተላልፏል። ብርቱካን እንደምትለው ከብሔራዊ መረጃና ደህንነት አገልግሎት ኦሪጂናሉ ማስረጃ እንዲቀርብ ቢታዘዝም አሁን ባለው ሁኔታ መሰረት በአዲስ አበባ ወደዚህ መምጣት አይችሉም ተብለዋል። በመባሉም ፍርድ ቤቱ የመቀለ ፖሊስ ኮሚሽነር ቀርቦ ጉዳዩን እንዲያጣራ አድርጓል። አምና በነበረው ሂደት የዘውዱ ስልክ ወደ አዲስ አበባ ተልኮ በተደረገው ምርመራ ኮዱ ወጥቶ ከሷ በኋላ የማንንም ሲም ካርድ እንደገባ ከነ ቁጥሩና ፎቶ ወጥቷል ስትል ታስታውሳለች። ዘውዱ ስልኩን እስከ ነሐሴ 13 2015 ዓ.ም ይዘው እንደነበር እና ከዚያም በኋላ ግን ተጠርጣሪዎቹ ይዘውት እንደነበር መገለጹንም ለቢቢሲ ተናግራለች። በትላንቱ የፍርድ ውሳኔ ውሎ ሞባይሉ ካቀረባችሁት ማስረጃ ጋር ኮዱ አይገናኝም እንደተባለ እና የመቀለ ፖሊስ ኮሚሽነር ከኔ በኋላ ተቀይሮ ሊሆን ይችላል ሲሉ ምላሽ መስጠታቸውን ትገልጻለች። ሁለተኛ ሞት ነው የሆነብን ያለችው እህቷ ኪሮስ ዲጂታል ማስረጃ የተባለው ሲም ካርዱ ያለው ኮድ እና ከዚህ በፊት የዘውዱ ስልክ ነው ተብሎ እንደ ማስረጃ የቀረበው የሚምታታ ስለሆነ ለማረጋገጥ የፌዴራል ተቋም ማስረጃ የባለሙያ ምስክርነት እንዲያቀርብልን መባሉን ይጠቅሳል። አክሎም ይህ ሳይሆን አምና በቀረበው ማስረጃ ተጠርጣሪዎቹ ወንጀለኛ ተብለው ጽኑ እስራት ተፈርዶባቸው አሁን ግን መከላከያ አያስቀርብም ተብሎ በነፃ ተለቀዋል በማለት ያስረዳል። ኪሮስ የክልሉ ኮሚሽነር ከፌዴራሉ መስሪያ ቤት በደንብ ትብብር አልጠየቀም ብሎ እንደሚያምን ይናገራል። ብርቱካን በበኩሏ ከአንድ ዓመት በኋላ ኮዱ የሚቀየርበት ምክንያት ሊኖር አይችልም ብላ ታምናለች። ስለ ሞባይሉ ፋይል ጠፍቷል ተብሎ እንደነበር ጠቅሳ ከክልል ፍርድ ቤት ነው የጠፋው ያሉኝ፣ እኛ እንዴት ጠፋ አናውቅም፣ እኛ ህግ አምነን ነው ያለችውም ብላለች። ኪሮስ እንደሚለው ተጠርጣሪዎቹ ሲም ካርዱን ዘውዴ ከመሞቷ ከወራት በፊት ከገበያ ነው የገዛ ነው ብለው ተከራክረዋል። እንደ ህግ ባለሙያ ከባድ ጥያቄ የሚያስነሳው ተጨማሪ ማስረጃ ሳይመጣ እና ሳይጣራ እንዲሁም ባለሙያ ሳይመጣ በተመሳሳይ ማስረጃ የተለየ ውሳኔ መተላለፉ መሆኑን ያስረዳል። ተጠርጣሪዎቹ ነፃ ለማውጣት ካልሆነ ለምን ይደገማል? አምና ውሳኔ ተሰጥቶበታል፣ ለምን ይደገማል? ብልጹ ጥያቄ ያስነሳል። በትዕዛዙ መሰረት ተጨማሪ ማስረጃ ባልታየበት ሁኔታ በተመሳሳይ ማስረጃ የተለየ ውሳኔ መሰጠቱ በሂደቱ ፍትሐዊነት ላይ ጥርጣሬ ያስነሳል። በቀጣይም አቃቤ ህግ ይግባኝ ይላል ተብሎ እንደሚጠየቅ ገልጿል። ብርቱካን የትላንቱ የፍርድ ውሳኔ ለቤተሰቡ ከባድ ጫና መፍጠሩን ትናገራለች። ሁለተኛ ሀዘን፣ ሁለተኛ ሞት ነው የሆነብን፣ አዲስ ሀዘን ነው የሆነብን ብላለች። ለእኛ ለምንቀርበው እንጂ ለእሷ ምንም የሚላት ነገር የለም ብላለች። እኛ እዚህ ለምንቀርበው ግን ትንሽ አእምሮ ወፍረት አግኝተን ነበር ስትል በሐዘን በተዋጠ ድምፅ ቤተሰቡ ያለበትን ስሜት ገልጻለች። አሁን ተመልሶ ነፃ ሲባሉ ቤተሰቡ ሁለተኛ ሐዘን ነው ያለው። በጣም ነው የሚያስጠላው። ትናንት እንደ አዲስ ሐዘን ስናለቅስ ነበር። ባለፈው ዓመት የመቀለ ከተማ መካከለኛ ፍርድ ቤት የመጨረሻውን ውሳኔ ሲሰጥ የቤተሰብ አባላት ወደ ችሎት እንዳይገቡ ተከልክለው እንደነበረም እህቲቷ ብርቱካን ለቢቢሲ ገለጸች። በወቅቱ በተሰጠው ብይን ቤተሰቡ ደስተኛ እንዳልሆነም ተናግራለች። በተፈጸመው የጭካኔ ግድያ የሞት ፍርድ ያሰጥ ነበር ስትልም ብርቱካን ገልጻለች። ሀፍቱ ከተገደለች በኋላ ቤተሰቧ ለ2 ዓመታት በቆየው የፍርድ ሂደት ሲጠበቅ የነበረው የሞት ቅጣት እንደነበረ መናገሯ ይታወሳል። ዘውዱ ተወልዳ ያደገችው በመቀለ ከተማ ማይ አንበሳ በሚባል አካባቢ ነው። ቤተሰቧ ካላቸው 3 ልጆች መካከል የበኩር ልጅም ነበረች። የዘውዱ ግድያ ለቤተሰቦቿ ከባድና መሪር ሐዘን ከማስከተሉ ባሻገር በመቀለ ከተማና ከዚያም ባሻገር ባለው ሕዝብ ዘንድ ድንጋጤን ፈጥሯል። አባቷ በጥበቃነት ተቀጥረው እናቷ ደግሞ ጠላ ጠምቀው እየሸጡ ነው ልጆቻቸውን ያሳደጉት። ዘውዱ ከሼባ ዩኒቨርሲቲ ኮሌጅ በአካውንቲንግ የመጀመሪያ ዲግሪዋን ይዛለች። የዘውዱ ግድያ ተከትሎ አባቷ በሐዘን መሞታቸውን እህቷ ብርቱካን ለቢቢሲ ተናግራለች። የትላንቱ ውሳኔ ከተላለፈ በኋላ ቢቢሲ ያነጋገራት ብርቱካን ስቃይዋ ሲጓትቷት ምን አይነት ስቃይ ተሰምቷት ይሆን የሚለው አእምሮዬ ላይ ወጣ ትላለች። አገዳደሉ እንደ ቆሻሻ ነው የጣሏት፣ በጣም ከባድ ነው ብላለች።
እኛም እንደ ትኩስ መረጃ የተሰማንን ሀዘን እየገለጽን ሌሎች ፕሮግራሞችን ደግሞ በቀጣይ ሰዓታት ዘግበን የምናደርስላችሁ ይሆናል። ይሄ ትኩስ መረጃ ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቀጣይ ዜናዎች እንዲያደርሷችሁ አድርጉ። ፕሮግራሙን ሳቀርብላችሁ የቆየሁት እኔ ሚኪያስ ነኝ። መልካም ጊዜ